አንደኛ ነገሥት ምዕራፍ 18 ከቁጥር 1 ጀምሮ የእግዚአብሔር ቃል እንዲህ ይላል። ከብዙ ቀንም በኋላ በሶስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአክዓብ ይገለጽ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አክዓብም የቤቱን አሳች አብድዩን ጠራ። አብድዩ እግዚአብሔርን እጅግ ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100 ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አክዓብም አብድዩን በአገሩ መካከል ወደ ውሃው ምንጭ ሁሉና ወደ ወንዝ ሁሉ ሄድ፣ እንስሶችንም ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበት ሳር ምናልባት እናገኛለን አለው። ሁለቱም የሚመለሱበትን አገር ተከፋፈሉ። አክዓብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ ሄዱ። አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። አብድዩም አወቀው፣ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን? አለው። ኤልያስም እኔ ነኝ፣ ሄደ ለጌታ ለኤልያስ ተገኝቷል በል አለው። አብድዩም አለ እኔን ባሪያህን እንድገል በአክዓብ እጅ አሳልፈህ ትሰጠኝ ዘንድ ምን ኃጢአት አድርጌአለሁ? አምላክህ ሕያው እግዚአብሔርን ጌታዬ ይፈልግህ ዘንድ ያላከበት ሕዝብ ወይም መንግሥት የለም፣ ሁሉም በዚህ የለም ባሉ ጊዜ አንተን እንዳላገኙ መንግሥቱንና ሕዝቡን አምሏቸው ነበረ። አሁንም እነሆ ሂድ ኤልያስ ተገኘ ብለህ ለጌታ ንገር ትለኛለህ። እኔም ካንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላውቀው ስፍራ ይወስድሃል። እኔም ገብቼ ለአክዓብ ስናገር ባያገኝህ ይገለኛል። እኔም ባሪያ ከትንሽነቴ ጀምሮ እግዚአብሔርን እፈራ ነበረ። ኤልዛቤል የእግዚአብሔርን ነቢያት ባስገደለቻቸው ጊዜ 100 የእግዚአብሔር ነቢያት ወስጄ 50 በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው ይህ ያደረጉት ታወቀህምን? አለው። አሁንም ሄደ ኤልያስ ተገኘ ብለህ ለጌታ ንገር ትለኛለህ፣ እርሱም ይገለኛል። ኤልያስም በፊቱ የቆምሁት የሰራዊት ጌታ ሕያው እግዚአብሔርን እኔ ዛሬ ለእርሱ ይገለጣለሁ አለ። አብድዩም አክዓብን ሊገናኘው ሄደ፣ ነገረውም። አክዓብም ኤልያስን ሊያገኘው መጣ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን? አለው። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በዓልን የተከተላችሁ አንተና የአባቴ ቤት ናችሁ እንጂ እኔ አይደለሁም አለው። አሁንም ልኬ እስራኤልን ሁሉ በኤልዛቤል ማዕድ የሚበሉትን 450 የበዓል ነቢያቶች 400 የማምለኪያ ዐፀድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስብ አለው። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንድ ቃል አልመለሱለትም። ኤልያስም ሕዝቡን አለ ከእግዚአብሔር ነቢያት እኔ ብቻ ቀርቼአለሁ፣ የበዓል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖች ይስጡን፣ እነሱም 1 ወይፈን ይምረጡ፣ በየብልቱም ይቁረጡት፣ በእንጨትም ላይ ያኖሩት፣ በቤታችሁም እሳት አይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በቤታችሁም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። ኤልያስም የበዓልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ 1 ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በቤታችሁም
እሳት አትጨምሩ አላቸው። ወይፈኑን ወስደው አዘጋጁ። ከጠዋት እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልስም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበረ። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጮኹ። ምናልባት ሐሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ወደ መንገድ ሄዷል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። በታላቅም ቃል ጮኹ። እንደ ልማዳቸውም ደማቸው እያፈሰሱ እስኪፈሳቸው ድረስ ገላቸውን በካራና በቀጭኔ ይባጭሩ ነበረ። ቀትርም ካለፈ በኋላ የመስዋዕት ሰርክ እስኪ ደርስ ትንቢት ይናገሩ ነበረ። ድምፅም አልነበረም፣ የሚመልስም የሚያደምጥም አልነበረም። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርን መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮችም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያውም ዙሪያ 2 መስፈሪያ ያህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መስዋዕትና በእንጨቱ ላይ አፍስሱ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረጉ። ውሃውም በመሠዊያው ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላው። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርበው አቤቱ የአብርሃምና የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆን እኔም ባሪያ እንደሆኑ ይህን ሁሉ በቃልህ እንዳደረጉ ዛሬ ይገለጥ አለ። አንተ አቤቱ አምላክ እንደሆን ልባቸውንም ደግሞ እንደመለስ ይህ ሕዝብ ያውቅ ዘንድ ስማኝ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕቱን እንጨቱንም ድንጋዮቹንም አፈሩንም በላች። በጉድጓዱ ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዙአቸውም። ኤልያስ ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ኤልያስም አክዓብን የሕዝቡ ውሽንፍር እጅግ ነውና ተነስተህ ውጣ ብላም ጠጣም አለው። አክዓብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተ ወደ ባህሩ ተመልከት አለው። ወጥቶም ተመልክቶም ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛውም ጊዜ እነሆ የሰው እጅ የሚታህል ታናሽ ደመና ከባህር ወጣች አለ። እርሱም ወጥተህ አክዓብን ዝናብ እንዳይከለክል ሰረገላህን ጭነህ ውረድ በለው አለ። ከጥቂት ጊዜም በኋላ ሰማዩ ከደመናውና ከነፈሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብም በሰረገላው ተቀምጦ ወደ ኢይዝራኤል ሄደ። የእግዚአብሔርም እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ ኢይዝራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበረ። ሃሌሉያ! ይህ የእግዚአብሔር ቃል ነው። ሃሌሉያ! ሃሌሉያ! የአምላካችን የእግዚአብሔር ቃል ለዘላለም ጸንታ ትኖራለች። ሃሌሉያ! ኢየሱስ ክርስቶስና